ሰላም እንዴት ናችሁ? እግዚአብሔር ይመስገን። ቃልቲው ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ይህንን የመሰለ ቆንጆ ፓስታ በብሮኮሊ ነው የምንሰራው ዛሬ። በጣም ቀላል ነው አሰራሩ። ትንሽ ግብአት ነው የሚያስፈልገን። ወደ አሰራሩ እንሂድ። አንድ ብሮኮሊ ያለኝ። ፓስታ የምትፈልጉትን አይነት ፓስታ መጠቀም ትችላላችሁ። ሽንኩርት፣ አንድ ሽንኩርት፣ እንዲሁም አንድ ቲማቲም ወይም ግማሽ ቲማቲም መጠቀምም ካልፈለጋችሁ ቲማቲም አንድ አማራጭ ነው። እነዚህ ሶስት ናቸው በዋናነት የሚያስፈልጉን ማለት ነው። አሁን ብሮኮሊውን ቀነጣጥሰን እንደዚህ በውሃ ካጠብነው በኋላ በጨው እንዘፈዝፈዋለን። ለተወሰነ ለ1-5 ደቂቃ በጨው እንዘፈዝፈዋለን እንደምታዩት በዚህ መልኩ ማለት ነው። ከዚያ በኋላ በድስት ሰፋ ባለ ድስት ውሃ እናፈላና ይሄው እዚህ ጋር ውሃ አፍልቻለሁ። ብሮኮሊውን ካለቀለቅነው በኋላ ጨውን እዚህ ጋር ሌላ ጨው አድርገን ለማብሰያ ብሮኮሊውን ወደ ፈላ ውሃ እንጨምረዋለን። እንደምታዩት በይሄ አንዳንድ ግንዱን የቀነጣጠስኩት በጣም ትልልቅም እንዳይሆንባችሁ ለሰንጥቁት በቢላ ለምን እንዲበስልልን ማለት ነው። እዚህ ጋር አሁን በደንብ አድርገን ሙክክ አድርገን ነው የምናበስለው። ከድነነው ከለሩ እንትን እንዳይቀይርብን ብሮኮሊውን ካደረኩ በኋላ እከድነዋለሁኝ። ክዳን ባለው ድስት ብትቀቅሉት ይመረጣል። በጎን ነው ሽንኩርት እኔ ለአንድ ሰው ለኔ ብቻ ነው የምሰራው እናንተ ለማሳየት ማለት ነው። ግማሽ ሩብ ሽንኩርት ነው የተጠቀምኩት አክቹሊ። ከዛ ኦሊቭ ኦይል አደረኩኝ። ግማሽ ቲማቲም ልጬ ከትፌ ጨመርኩበት። ይሄንን አሁን በደንብ አቁላላዋለሁ። ሳቁላላ እንዳያርብኝ ስጠብሰው ማለት ነው። የብሮኮሊውን ውሃ ነው የምጠቀመው። ይሄው እዚህ ጋር አሁን የብሮኮሊውን ውሃ ጨምሬበታለሁ እንዳያርብኝ ከለሩንም እንዳይቀይር ማለት ነው። ይሄው አሁን ብሮኮሊ እዚህ ጋር በስሏል። ከ15 እስከ 20 ደቂቃ በሰዓቱን ልቅቅ አድርገነው ማለት ነው። እንደዚህ በስሎ ሙክክ ማለት አለበት። እንደዚህ መፈራረስ አለበት። ከዛ በወንፊት ተቀጠቀ ባለ ወንፊት እየወሰድን ወደ ሰራነው ስልስ ይሄው ወደዚህ ወደ ቲማቲምና ወደ ሽንኩርቱ እናድርገዋለን ማለት ነው። በወንፊት ይመረጣል። ውሃውን አንደፋውም። በዚህ ውሃ ብሮኮሊውን በቀቀልነው ውሃ ነው ፓስታ የምንቀቅለው። እዚህ ጋር ይሄው ብሮኮሊውን አድርጌያለሁኝ። እንደዚህ በማንኪያ ወይም ሰፋ ባለ ነገር ማሽድ ማድረግ ዳጥ አድርጉት ክሪሚ ነገር እንዲሆንልን ማለት ነው። በጣም የሚወፍር ከመሰላችሁ የብሮኮሊውን ውሃ መጠቀም ትችላላችሁ። ላላ ለማድረግ ሌላ ውሃ እንጨምርም። የምንጨርሰው በብሮኮሊ ውሃ ነው። ፓስታውን የምንቀቅለው በብሮኮሊ ውሃ ነው። ይሄንንም ላላ የምናደርገው እንደዚህ ይሄው እንደምታዩት ጨምሬያለሁ ነው ወፈር ስላለ። እንደዚህን ካዘጋጀን በኋላ ፓስታን የምንቀቅለው ማለት ነው በብሮኮሊ ውሃ። በጣም ነው የሚጣፍጠው። በጣም እኔ ልጆቼ ብሮኮሊ አይበሉም እሺ ብለው እንደዚህ እንትን አድርጌ ሱት የተሰጣቸውና እንደዚህ ሰርች ሰጥቻቸው ዋው በፍቅር ነው ወደው የበሉት። ይሄው እንደዚህ ፓስታውን እቀቅለዋለሁ። የምትፈልጉትን አይነት ፓስታ ተጠቀሙ። ይሄኛው ፓስታ ወደ 12 ደቂቃ ነው የሚፈልገው ለመብሰል ማለት ነው። ይሄንን ከቀቀልኩኝ በኋላ ወስጄ ከእንትኑ ጋር ከዘጋጀሁት ብሮኮሊ ሶስ ጋር ይሄው ይሄ ሶሱ እደባልቀዋለሁ። በስሎልኛል እዚህ ጋር ማለት ነው። እደባልቀዋለሁ። ጨው ግን እናንተ መጥኑ። እኔ ኦልሬዲ ብሮኮሊ ላይ ጨው ስለጨመርኩ ስቀቅል በዛው ጨው ነው ጨረስኩት። ሌላ ጨው አልጨመርኩኝም። ጨው እየቀመሳችሁ ይሄው እዚህ ጋር ሬዲ ነው። በጣም ነው የሚጣፍጠው። የሆነ ጎመን የሚል ቴስት ነገርም አለው። በጣም ነው የሚጣፍጠው። በጣም በተለይ ደግሞ እንትኑን በዛ ካረጋችሁት ብሮኮሊውን በዛ አርጋችሁ ከሰራችሁት ዋው ነው የምትሉ ሱስ ነው የሚሆንባችሁና በተለይ ልጆች ብሮኮሊ እንዲበሉ ያው አንዳንድ ጊዜ ያስቸግረው ለምርጫ ሲያበዙ እንደዚህ ያድርጋችሁ ስጧቸው በፓስታ ብቻውንም ራሱ እና በጣም ጣፋጭ ነው። በኔክስት ቪዲዮ እስከምንገናኝ ሰብስክራይብ ማድረግ